በኢትዮጵያ ግብርና ምርምር ኢንስቲትዩት የወልቂጤ ግብርና ምርምር ማዕከል የክልሉ የግብርና እድገት ለማሳደግና አርሶ አደሩን ተጠቃሚ ለማድረግ እየሰራ እንደሚገኝ የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ገለጸ። የወልቂጤ ግብርና ምርምር ማዕከል በምስራቅ ጉራጌ ዞን ሶዶ ወረዳ ያከናወናቸውን የምርምር ስራዎች አስመልክቶ የአርሶ አደሮች ቀን በዓል ተከብሯል። ዝርዝሩን ተረፈ ሀብቴ ከወልቂጤ ቅርንጫፍ ጣቢያችን አድርሶናል። ሬድዋን ሰፋ ደግሞ እንደሚከተለው ያቀርበዋል። በመርሃ ግብሩ ላይ የተገኙት የማዕከላዊ ኢትዮጵያ ክልል ግብርና ቢሮ ምክትልና የእርሻና ሆርቲካልቸር ዘርፍ ኃላፊ አቶ አለም ይርጋ ወልደስላሴ የወልቂጤ ግብርና ምርምር ማዕከል ከተቋቋመበት ጊዜ አንስቶ በሚያከናውናቸው የምርምር ስራዎች በክልሉ እየተመዘገበ ላለው ውጤት ትልቅ አበርክቶ እንዳለው ገልጸዋል። ባለፉት ዓመታት የተሰሩ ስራዎች በመናይበት ጊዜ የክልሉን ግብርና ቴክኖሎጂ ሽግግር በማገዝ እንዲፋጠን በማድረግ አርሶ አደራችን በሄክታር የሚያገኘውን ምርታማነት እንዲጨምር በማድረግ አርሶ አደራችን ቀድሞ ይቸገርበት የነበረውን አዳዲስ ከምርምር የወጡ ቴክኖሎጂዎችን በፍጥነት በማቅረብ የተለያዩ የሙከራ የማላመድና የማስፋት ስራዎች በመስራት እነዚህ ውጤታማ የሆኑ የተሞከሩ ቴክኖሎጂዎችን ደግሞ ለአርሶ አደሮቻችን በማቅረብ የሰራው ስራ እጅግ በጣም ከፍተኛ በተለይም አርሶ አደሩ የምርምር ማዕከሉ በቅርበት ማግኘቱ አንድን የሰብል ዝርያ ለረጅም ዓመታት በመጠቀም ያጋጥመው የነበረውን የምርታማነት ማነስ ችግር የሚቀርፉ የተሻሻሉ ዝርያዎች በቅርበት እንዲያገኝ እድል መፍጠሩንም በመጠቆም ተቋሙ ለአርሶ አደሩ ቴክኖሎጂ በቅርበት እንዲያገኝ በማድረግ ምርታማነቱ እንዲያድግ በማድረግ ተጠቃሚ እንዲሆን በማድረግ የሰራው ስራ እጅግ በጣም ከፍተኛ ነው ብሎ በደንብ መናገር ይቻላል። የወልቂጤ ግብርና ምርምር ማዕከል ከተቋቋመበት ዓላማ አንጻር የአርሶ አደሩን ምርታማነት የሚጨምሩ ቴክኖሎጂዎችን ማመንጨት ማላመድና ለአርሶ አደሩ የማቅረብ ሚና እየተወጣ እንደሚገኝና በምስራቅ ጉራጌ ዞንም ይህንኑ ተግባር እያከናወነ መሆኑን የማዕከሉ ዳይሬክተርና ከፍተኛ ተመራማሪ አቶ ቤተል ነክርና የማዕከሉ የግብርና ኤክስቴንሽን ተመራማሪና አስተባባሪ አቶ ተስፋውን ፍቅሬ ተናግረዋል። መነሻ የሚሆኑ የግብርና ቴክኖሎጂዎችን ማቅረብና የተሻሻሉ ቴክኖሎጂዎችን በማመንጨት በማላመድ ለአርሶ አደሩ ተጠቃሚ እንዲሆን ማድረግ ነው። በዚህም አንዱ መዳረሻችን የሆነው የምስራቅ ጉራጌ ዞን ነው። እዚህ አካባቢ ላይ እንግዲህ በርካታ ስራዎችን እየሰራን ነው። ከዚህ ውስጥ አንዱ እንደዚህ አይነት የሰብል ቴክኖሎጂዎችን ለአርሶ አደሮች ተጠቃሚ እንዲሆኑ የማድረግ ስራ ነው። በሰብል ልማት ላይ የተሻሻሉ የሰብል ቴክኖሎጂዎችን የማቅረብ ስራዎችን እየሰራን እንገኛለን። ከነዛም ውስጥ በዋነኝነት የምንሰራባቸው ሰብሎች አንዱ ስንዴ ነው። በተለይ የዳቦ ስንዴ ላይ፣ በቆሎ ላይ፣ አኩሪ አተር ላይ እነዚህ ዋና ዋና የሚባሉ ሰብሎች እንዲሁም ጤፍ ላይ ጨምረን የተሻሻሉ የግብርና ቴክኖሎጂዎችን የማላመድ የማስተዋወቅ እንዲሁም ደግሞ በቅድመ ማስፋት በምንለው በተወሰኑ ሄክታሮች በኩታ ገጠም ሰፋ ያሉ ክላስተሮችን የማስተዋወቅ የማሳያት ስራዎች እየሰራ እንገኛለን። የምስራቅ ጉራጌ ዞን ምክትል አስተዳዳሪና የግብርና መምሪያ ኃላፊ አቶ ደሱ አበጋዝ በበኩላቸው ለግብርናው ዘርፍ ዝማኔ የምርምር ማዕከላት ሚና ከፍተኛ መሆኑን ጠቅሰው የወልቂጤ ግብርና ምርምር ማዕከልም በዞኑ ምርታማነትን የሚያሳድጉ የምርምር ስራዎች እያከናወነ ይገኛል ብለዋል። በተለይ ከማዳበሪያ አጠቃቀም ጋር ተያይዞ እና የክላስተር አስተራረስ ዘዴ ጋር ተያይዞ ሁለቱንም አጣምሮ በርካታ ስራዎች እየሰራ ነው ያለው። በዚህም በአዝርት ልማቱ በተለይ በበቆሎ፣ በስንዴ፣ በሽምብራ እና በሌሎችም በጤፍ እንጨምሮ በርካታ ምርምሮች እየተሰሩ ነው ያሉት። አርሶ አደር ሽጉጤ ወርቁና እማቦጋለ በምስራቅ ጉራጌ ዞን ሶዶ ወረዳ ዋጮ ሞራጌ ቀበሌ በምርምር የተረጋገጠ የዳቦ ስንዴ ዝርያን በክላስተር ከዘሩ አርሶ አደሮች መካከል ናቸው። ከዚህ ቀደም የተሻለ ዝርያ አቅርቦት ችግር ስለነበረባቸው የሚያገኙት ምርትም አነስተኛ እንደነበረ ጠቁመው አሁን ላይ የተሻሻሉ ዝርያዎች እያገኙ በመሆናቸው ውጤታማነታቸው እያደገ መሆኑን ተናግረዋል። ዘር የተለየ ዘር ነው የሚወጣው። መጀመሪያ ቦሩ መጣልን። አሁን ይሄ ደግሞ ዳካ መጣ። በጣም ለውጥ አለን።